ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ጎንደር የተጀመረው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ሰሞንም በሰሜን ጎንደር አካባቢ ያሉ ቀጠናዎች ላይ በአምስት አቅጣጫዎች የአገዛዙ ሰራዊት ያደረገው የወረራና የማጥቃት እርምጃ ሙሉ በሙሉ በመክሸፍ ከፍተኛ ኪሳራ እንደደረሰበት ከአማራ ፋኖ ሰሜን አማራ ቀጠና በላይ እዝ ያገኘነው መረጃ ያመለክታል። ባለፈው ቅዳሜና እሁድ እንደዚሁም ዛሬን ጨምሮ በዚሁ በሰሜን ጎንደር ቀጠናዎች የተደረጉ አውደ ውጊያዎች ለፋኖ ኃይሎች ተጨማሪ ስንቅና ትጥቅ ያስገኙ ሲሆን በአገዛዙ የሰውና የመሳሪያ አቅም ላይ ከፍተኛ ኪሳራ ማድረሱን ነው አርበኛ ዮሐንስ ንጉሱ ያደረሰን መረጃ የሚያመለክተው። በሰሜን ጎንደሩ የሰሞኑ ውጊያ የአብይ አህመድ አገዛዝ ሰራዊት የአንድ ክፍለ ጦር አዛዥ ኮሎኔል መገደላቸውንም ነው በመረጃው ላይ የተመለከተው። የሰሞኑን አውደ ውጊያ በተመለከተ በትላንትናው ዕለት አርበኛ ዮሐንስ ንጉሱን አነጋግሬዋለሁ። እንድትከታተሉ እንጋብዛለን። መልካም መሳይ የማዕከላዊ አርማጮ ወረዳን ማሰሮ ደንብን ለመቆጣጠር የጠላት ኃይል ከዳንሻና ከሳንጃ መነሻውን በማድረግ መጠነ ሰፊ ጥቃት ለማድረስ ንቅናቄ አድርጎ ነበር። ይሄውም በአምስት አቅጣጫ ለወረራ ነው ተነቃንቆ የነበረው። ከዳንሻ በመነሳት ከሶስት ተከፍሎ አንደኛው ግዙፍ ኃይል ከሰሜን ምስራቅ አቅጣጫ ተነስቶ በአሸሬ ዶጎ በኩል በማድረግ ወደ ወረዳዋ ከተማ ማሰሮ ደንብ ለመዝለቅ የተነቃነቀ ሲሆን ይህ ኃይል ከ700 በላይ ኃይል ያለው ሲሆን ሁለት ዙ 23 ሁለት ሞርታር የታጠቀ ሲሆን እንዲሁም ሞተራይዝድ ዲሽቃ ተኳሽ መሳሪያዎችን ይዟል። ቡድንና የነፍስ ወከፍ የጦር መሳሪያዎችን ጨምሮ ያው እስከ አፍንጫው የታጠቀ ኃይል ነው የዘመተው። ይህ ግዙፍ ኃይል በሌሊት ተጉዞ ዶጋው አካባቢ ጉልት ጎጥ እንደደረሰ ከጧቱ 2 ሰዓት አፋብን በላይ እዝ ደጃዝማች 4ኛ ኮር ረመጡ ደጀን ክፍለ ጦር ሬጂመንት 2 እና ዘራይ ክፍለ ጦር ሬጂመንታን በመጣመር ባደረሱበት ጥቃት ከ60 በላይ ጠላት ሲደመሰስ አንድ ስሪኤፍ ወታደራዊ ተሽከርካሪ ተማርኳል። አንድ ብሬን የቡድን መሳሪያ ተማርኳል። እንደዚሁም 2 40 ጎራሽ ክላሽኮፍ የቡድን የጦር መሳሪያ ሲማረክ 2 ኤም14 የሚባሉ የአደን የጦር መሳሪያዎች ተማርከዋል። ከ27 በላይ ነፍስ ወከፍ የጦር መሳሪያ ሲማረክ ደመቀ የተባለ ለአመታት በህዝብ ላይ ግፍና በደል ሲያደርስ የነበረ የወረዳ ሚሊሻ ኃላፊ እና ዋና ገዳይ መርሰናሪ ቅጥረኛ በዚሁ ግንባር ተደምስሷል። በርካታ የነፍስ ወከፍና የቡድን የጦር መሳሪያም ተተኳሾችም መማረክ ተችሏል። በዚህ ግንባር የደረሰበት ተቋቁሞ ከጀግናው ሰራዊታችን ፊት መቆም የተሳነው ጠላት ዶጋው ወደ ተሰኘች አነስተኛ ከተማ አፈግፍጎ የተደመሰበትን ኃይል እየቀበረ ጊዜያዊ መስፈሪያ ቀጠናውን ዶጋውን አድርጎ ተመክቶና ተመልሶ እቅዱ መክኖበት እዛው ሊገታ ችሏል። በሁለተኛው አቅጣጫ የመጣው ከዳንሻ በመነሳት ወረራ ከሰሜን ምስራቅ ዳንሻ ተነቃንቆ ወደ ሞአታርጊ የተሰኘ አነስተኛ ከተማ አቋርጦ ያንገረብ ወንዝን በመሻገር ዶጋውና ደለሳን በግራ በኩል በመተው ከማሰሮ ደንብ አብርሃ ጅራ መተላለፊያ መስመርን ማአሪሽ የተሰኘ ቦታ የሚቆርጥ ወራሪ ሰራዊት ሲሆን ይህ ሰፊ ሰው ኃይል ቁጥር የነበረው ጠላት ማአሪሽን ንጋት አካባቢ ከተቆጣጠረ በኋላ ማሰሮ ደንብና ከኋላ ቆርጦ የወገንን ኃይል አስተላለፍ ሚዛን ለማዛባት ሙከራ አድርጓል። ከተወሰነ ቆይታ በኋላ ረፋዳ አካባቢ ወደ ጋብላ ከተማ ለመነቃነቅ በሞከረበት ጊዜ የአርበኞች ክፍለ ጦር 2 ሬጂመንቶች የተከዜና የጎቤ ክፍለ ጦር ተጨማሪ ሬጂመንቶች በጋራ በወሰዱ ጸረ ማጥቃት በውል ለጊዜው ያልታወቀ በቁጥር መግለጽ ያልተቻለ ማለት ነው ጠላት ሙስትና ቁስለኛ ሲሆን ወደፊት ሊያደርገው የነበረውን የወረራ ግስጋሴ ማጥቃትም ህልምኖበት ተገድቦ ወደ ኋላ ተስቦ ራስ ለማትረፍ የመረጠው ወታደራዊ መሬት ለመከታና ከላት ተቅሞ እንዲገደብ ሆኗል። ሶስተኛው ጠላት ወረራ ዘመቻ አቅጣጫ በተመሳሳይ ከሰሜን ምስራቅ ሶሮቃ ተነስቶ ዶጋው እንደደረሰ ወደ በደዊ በማቅናት ከማሰሮ ደንብ ደቡባዊ ምስራቅ አቅጣጫ ቆርጦ ለመያዝ ተልኮ የተሰጠው ኃይል በጫካ ሳይታይ በሌሊት በመንገድ መሪ ተመርቶ ገስግሶ የነበረ ጠላት በአማራ ፋኖ ብሔራዊ ንቅናቄ በላይ ደጃዝማች 4ኛ ኮር አንድ ሬጂመንት በደዊ አካባቢ ተመቶ ቅዱ ከሽፎበት ሊመለስ ችሏል። በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ። እንግዲህ በአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ ዘለቀ እዝ በተለያዩ አካባቢዎች የሚያደርገው የህልውና ተጋድሎ በርካታ ድሎች ታጅቦ እንደቀጠለ ነው። ዛሬ የሰማነው ትልልቅ ድሎችን ነው። እንግዲህ ይህን መረጃ ለማካፈል በመገኘት በአንከር ሚዲያ ታዳሚዎችም ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን መሳይ። መልካም ጊዜ